ዛሬም እንደተለመደ ገራሚ ነገር ይዤላችሁ መጥቻለሁ። ስኬት እድል ነውን? በ2007 ሳይኮሎጂስቷ አንጄላ ዳኮርዝ እንዲህ ትላለች። በብዙ ሰዎች ላይ ጥናት ካደረገች በኋላ አንድ ሰው ስኬታማ ለመሆን የሚያስፈልገው ታለንት፣ ብቃት ሳይሆን ወይ ደግሞ አይኪው ሳይሆን የሚያስፈልገው ግሪት ነው ትላለች። ግሪት ምን ማለት ነው? ግሪት ማለት አንድ ሰው ከውድቀት በኋላ ተነስቶ የሚያደርግ ሙከራ ማለት ነው። አንድ ሰው ከወደቀ በኋላ ተነስቶ ያንን ደጋግሞ የሚሞክር ከሆነ ግሪት ይሳካለታል ትላለች። ቁርአን በሱረቱ ነጅም ምዕራፍ 53 አንቀጽ 39 ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ወአነ ሰዕየሁ ሰውፈ ዩራ፣ የሰው ልጅ የለፋለትን የታገለለትን ነገር እንጂ አያገኝም፣ ያ የለፋለት የታገለለት ነገር ደግሞ ይሆንለታል በማለት በሚያስገርም ሁኔታ ይህንን ሳይኮሎጂካል እውነታ ነግሮናል። እዚህ አንቀጽ ላይ አላህ ሱብሓነሁ ወተዓላ በግልጽ ቋንቋ አንድ ሰው ስኬታማ እንዲሆን ጥረት ማድረግ መታገል እንዳለበት አስረድቶናል። እንግዲህ የስኬታችን ሚስጥር መታገል፣ መልፋት፣ መትጋት ነውና ይህንን ሰበብ ካደረስን በኋላ በአላህ እገዛ ስኬታማ እንሆናለን። በቀጣይ ተመሳሳይ ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።